በጣም አመሰግናለሁ። አምባሳደር ሽፈራው ተክለማርያም ይባላል። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ነኝ። ዛሬ እንግዲህ እያየን ያለነው የዜጋ ተኮር ዲፕሎማሲ ስራችን ላይ ዜጎቻችን በተለያዩ አገሮች በተለያየ አይነት መልክ ካሉበት ወደ ሀገራችን የማስመለስ ስራ አካል ላይ እያለን ያለነው እንዳያችሁት በብዙ ስነ ልቦና እና የተለያዩ ጉዳዮች በማይመች ሁኔታ የነበሩ ዜጎችን ወደ አገራቸው የመመለስ ከዛም በአገራቸው ውስጥ ያሉ የሁሉም የልማት እንቅስቃሴዎች አካል እንዲያደርጉ አካል እንዲሆኑ የማድረግ ስራ ሰፊ ትኩረት ተሰጥቶ ሲሰራ የቆየ ነው። ከዚህም እንግዲህ ወደ ቤተሰቦቻቸው እና ወደ የአካባቢዎቻቸው እንዲቀላቀሉ የማድረግ በሂደትም የሀገራችን ልማትና እድገት ተሳታፊ እንዲሆኑ ይደረጋል። በዚህ አጋጣሚ ላነሳ የሚፈልገው እንግዲህ በተለያየ ምክንያት የስራ እድል የመፈለግ ፍላጎት አእምሮ ውስጥ ሊኖር ይችላል። እንደዛ በሚኖርበት ጊዜ መንግስት ባመቻቸው የህጋዊ አካሄድ እና ህጋዊ መንገድ የሚያስፈልገውን ቅድመ ዝግጅትም ይሁን ስልጠናዎችን አድርጎ መሄድ እጅግ በጣም ያስፈልጋል። እንደዛ ካልሆነ በህገ ወጥ በሆነ መንገድ የሚደረግ የትኛውም እንቅስቃሴ መጨረሻው ምን ላይ እየተቋጨ እንደሆነ እያየን ነው። ምን ያክል በስነ ልቦና ምን ያክል በአካል በቤተሰብ ጭንቀትም በራሳቸው ጭንቀትም የሚያልፈውን ህይወት ከመምረጥ እዚሁ በሀገር ቤት ውስጥ ያሉ ምቹ ሁኔታዎችን ማየት የውጭ ስምርት ደግሞ ሲያስፈልግ በህጋዊ መንገድ መከተልን ከማንኛቸውም ጊዜ በላይ እየተማርን ያለ ነው። ይህንን በሚዲያም በተለያዩ መዋቅሮችም ጨማምሮ አጎልብቶ መስራትን የሚጠይቅ ነው። ዜጎቻችን ስለተቀላቀሉን ለሀገራቸውም ስለበቁ እጅግ በጣም ደስ ብሎናል። በሂደትም በየሚሄዱባቸው አካባቢዎች ላይ ወደ የሚፈልጉባቸው አካባቢዎች እንዲሄዱም ተገቢውን ድጋፍ የምናደርግላቸው ይሆናል ማለት ነው። በጣም አመሰግናለሁ አምባሳደር።